በቀጭ ማናለ ማና ምግብ የበላዩ ዋይ ጠጣዩ አረ ተው አሩን ያራዩ ታረቁት መሽት ታርቀው ነው እንዴ ጭራሽ ለምዘላለንም በቁ ወይ ሰላም ቲዩብ ዲናችሁ እንደተለመደው በዛ ቪዲዮ ተመልሰናል። የዛሬው ቪዲዮአችን የሚሆነው እንደባለፈው በቲክቶክ ቪዲዮዎች ነው አብረን ከናንተ ጋር ያክት የምናደርገው እንዲሁም ምን ተፈጠረ አዳዲስ ነገሮች ምን አሉ ምናምን የሚለውን ከናንተ ጋር አብረን ዘና ፈታ እያልን ያክት እናደርጋለን። እንደተለመደው ቪዲዮአችን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቀላል አድርጋችሁ ጀምሩት። ወደ ቪዲዮአችን ብዙ እድል አልሰጠህም። ከዚህ በኋላ እድልን እየጨረስኩ ያለው ወርቁ አንተ እዚህ ያስፈራራው አይደል እንዴ? ያስጥልኝ በመጣ ወርቁ የት ነው? ታዲያ ነው የሚቀየር ነገር መቼም አታገኝ መቼም። እንግዲያውስ እናትህ፣ ሚስትህ፣ ልጅህን አንድ በአንድ ፊትህ እያመጣው ነው መደፋለህ። እሱ ከመሆኑ በፊት ለመጨረሻ ጊዜ ልጠይቅ፣ ወርቁ የት ነው ያለው? በቃ መቼም ነው ማነግርሽ። መቼም መላ ያረጋው እኔ አንተ ጊዜ እንዴ ነኝ። የት ነው የምትሄደው? እንዴ አድርጌ ነው የምገል። ናዝ እዚህ ጋር አይ ቆርጥ ምን አባው ነው እዚህ የመጣ ና እኔን እያየህ ከመሞት በፊት በራራሽ ያሳዝናራ ተውት እዴ በስማ አሰቃየው እኮ ጨጓራህ ምናምን እያሉ ነበር አይቼው ነበር። በስማ ከዚህ ጩዬ ላውጣና አሁን ጨጓራን ከወጣሁት በኋላ አሁን ተቀርጸሃል። ከዚህ በኋላ ትከሰሳለህ። ሄደህ መሞት ነው በቃ። ታታር ገላ ያለው ማለፍልፋል ተናገር። ለፍልፋው ጩህ እንዴት አድርጌ ልግደል? አንተ ሰው የሩት እንዴት አድርጌ ልግደል? ምን እንደው ለወጣው ተበል ቆም እንዳትንቀሳቀስ እገላለሁ። ቆም እገላለሁ። ምን ልግደልሽ? መጀመሪያ ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አቤት ጨንጓራ ይሻላል። ጨንጓራ እንደገና በድንጋይ ይሻላል መሰለኝ። አጦሱ እንድል ጋንሻት ለምን ማሰቃየቱታል? ግን ይሄ ስፕራይት ምንድነው? እኔ ምንም እየገባኝ አይደለም። ምንድነው ውስጥ ያሉ እነዚህ ያቀለው ነገር ነው ይሸጣል። በሱቅ ራሱ ጠይቄ ምንም ያሉ ነገር የለም። ምንድነው ነው እኔ አሁን ግን ያጅል አንድ ወልፎ ይኖሽ ከታረጓለሽ ትቆርጧል። ምን ራውጡ ልጅናቸው ነው የሚሰሩ ትቆርጧለሽ። ከመሬት ላይ ጀማውን አፍታች መላከለከል ኢትዮጲስ ጀመረ። ኢየስ ማት ይተናት ኢትዮጲስ ጀመረ። አይዋ ከቀን በአራተኛው በዕለተ ሐሙስ ከወንድሜ ጋራ ስንጋለ ፈረስ አልያዘውም ኑሮ ልጓሙን አጥብቆ ደስ ይላል። ከፈረስ ላይ ወድቆ እየተበቀች ማና አሁን ለእናትህ ነው የምናገረው። አሁን ደውልላቸዋለሁ። እምዬ ከአገር ቤት እንዴት ላረዳት በጣም ያስጠሉ የወንድሜን ሞት ባንተ ራሱ
አልተገራም ወይ ፈረሱ ባይፈረሱ የራሱ ትንሽ ድምፁ ስለሚቀንስ ነው የምሰማው። ፈረሱ ተገርቶ ሳይሆን አይደለም ያንተ ድምፅ ግን ምንም ገና አልተገራም ብዙ ይቀርዋል። እቺ ሜም ኧረ ቆይ እቺን ሜም ምን አይቻታል? በጣም የምትገርም ሜም ናት። በጣም የምትገርም ሜም ናት። ይዋት ቆይ ገና አልተገራም ብዙ ይቀርዋል። ቆይ ሃሩን ተጎዳ። አያችሁት? ጌመሮች እንኳን እቺን አግኝተው ምን ከምን ተረባልቆ ነው እናትም አባትም የሆንከው እህትም ወንድምም አጎትም አክስትም የሆንከው? ይሄ ስህተት አለው። አራት ወጫ በር ያወጫ ብር እሺ ማነሽ ምንድነሽ ምንድነው የላዩ መለየት አቅቶናል። ወደ ታች አሳይን ልበል ኧረ በስመ አብ ደግሞ ሰርቷል አለው ደረት አላት ተመለስ ወይ ጢም አብቅል ወይ ፀጉርህን ተላጭ ብቻ የሆነ ነገር ሁን። ወይም ደግሞ አጭር ምንሽርሽን ወይ አጭር ምንሽርህን ወይም ደግሞ ሙሙን አሳዩን ወይ በምን እንለይ ተመለስ ግድ የለም ተመለስ ግብረስ እንዴት ነህ ሲመለስ እንዴ ወይ ወንዱን ወይ ሴቱን ምንድነው ግራ አጋባ ነው ኩሽ ጀመር ወንድ ነው መሆን ያለበት። እነዚህ አይነት ሰዎች እንደዚህ አይነት የተባረኩ ሰዎች ባይኖሩ እኮ እስካሁን በቃ ቲክቶኩን አጨመራልቆት ነበር። በቃ ስደብልን በደም ተቆጣል። ልክ ነህ አንተ አሁን በተለይ ብሏል ኢሞሽናል ዳም ልክ ነው በጣም ምንም የሆነ ስብጥር የሆነ እንትኑ ራሱ ሲያስጠላበት በእናት የሆነ አረረ ምንም ማለታችን ስማ ተመለስ ግድ የለም ተመለስ ግብረስ እንዴት ነሽ ኤልሻዳይ? በሙሉ ስሜ ጠራኸኝ ልነግርሽ የሚፈልገውን ነገር ያለ ምንድነው የምትነግረኝ? ጥርሴ ብሬስ ተሰራው ምን ዛሬ ጆስትን ሳነሳው ታያላችሁ ማለት ነው ቀጥታ። አረ ብራዘር እዚህ ጋር ነኝ አማቻቸውና ከሰው ይቆርጣል። ቀድሜው እሱን እንትን በለው እኔ የሰው ደስታ የሚያስደስተኝ የሰው ሀዘን ደግሞ የሚያሳዝነኝ አይነት ሰው። ጳውሎስ ምን ያደረገ ይሆን በዚህ ሰዓት? ምግብ የበላ ይሆን? ውሃ የጠጣ ይሆን? አሩን ያራ ይሆን? ወንድሜ ህይወት ጨልሞብሃል። እንግዳውስ እኛ ጋር ኦሪጂናል ጀነተር አለ። እሱን ወስደህ የጨለመብህ ህይወት ያብራ። 6 ዓመት የተገደባት ማለት ነው። 10 ቀን ባልሞላው ዱቄት ምን ትላለህ? ጆከር ቤተሰቦቼ ያው ቀድሞ ያለቀሰው ሁሉ ተበዳይ አይደለም። እኔ እዚህ ጋር ራሴን ለማጥራት ነው የመጣሁት በመረጃ ነበር። አባባ በጊፍት ሰጡ ቢግ ላቪን ስፔን አይ ግን ይኸውላችሁ እኔ በጣም እየገረመኝ ነው። በቃ በትንሹም በትልቁ ሙድ መያዝ እኔ አሁን ይሄን ጆን ዳንኤል ባለፈው ከጃኒ ጋር የተጣላ ጊዜ በጣም እያዘበጠበት ነበር። በቃ ሁሉም በቃ በዛም ያዘብጣል፣ በዚህም ይቀልዳል፣ በዛም ይቀልዳል። እኔ ልጅ ዳውድ ግን እኔ በጣም የተለይብኛል። ያው ቀድሞ ያለቀሰው ሁሉ ተበዳይ አይደለም። እኔ እዚህ ጋር ራሴን ለማጥራት ነው የመጣሁት በመረጃ ነበር። አባባ በጊፍት ሰጡ ቢግ ላቪን የጤፍ ዋጋ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ በረራ ሊያቋርጥ ነው። ደግሞ በኋላ ቦይንግ 737 ነጭ ጤፍ ገጭቶ ህብረተሰቡ ላይ ዱቄት ቢዘንብ መንግስት እኛን ያዘነብ ነው ቢልስ? ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ። ኢትዮጵያ ከሆነ ሀገር መንግስት ጋር ብድር ተፈራረመች። ብድሩም ለቅንድብ ጠርዝ እና ባይዘው ጋይስ እንዲፈታ ያላችሁ ነው አይደል? እስካሁን ቪዲዮአችን እያያችሁት ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሁለት ከዛኛው በኋላ ይጉልኛል ትንሽ ሰብስክራይበርም ስለጨመረልኝ በቲክቶክ ልስራ ወይ የሚለውን ነገር ኮሜንት ላይ ዱቅ አድርጓት።
እና እንሰራበት የምትፈልጉት ቪዲዮዎች ካሉ በመሃል ምናምን ኮሜንት ላይ ጻፉት። የምን በመሃል እንዱም ዘባርቀው ኮሜንት ላይ ጻፉልኝ። እንሰራበት የምትፈልጓቸው ዘፈኖች፣ አዲስ የወጡ ዘፈኖች ካሉ ቲክቶኮች ካሉ እና አስቂኝ ፈኒ ሞመንትስ ምናምን የምትከተሏቸው በጣም የሚመቻችሁ ምናምን ፈኒ ሞመንቶች ካሉ በእነሱ ሪያክሽን እሰራለሁ። በቲክቶክም ቀጥልበት ካላችሁኝ በዚሁ እንቀጥላለን። እሺ ቪዲዮአችንን እንቀጥል። ተጨማሪ አለ። ከአውቶቡስ ወንበር ይልቅ የፓርላማ ወንበር በቀላሉ ይገኛል ሲሉ ቆሞ መሄድ የሰለቻቸው የትራንስፖርት ተጠቃሚዎች ተናገሩ። ወደ ቀዳሚ ዜና አልፋለሁ። አንበሳ ግቢ ያሉት አናብስቶች ሰው ከመላመዳቸው የተነሳ አንበሳ አውቶቡስ ላይ ትኬት ቆራጭ ሊሆኑ ነው። ማንዴላ እቺ ነገር አቤት እቺ ነገር አይቻለሁ። እቺ ማንዴላ ኮር ማንዴላ ነው ምናምን ለነገሩ ታዩታላችሁ። አለንጋ ብራምን አይደል መላጣ ቆመንሽ አንተ እኔ የለሁበት ዳሊ ያየ ነው። አዎ ከኔ ጋር ቁጭ ብለህ የሌላ ሴት ዳሊ ስታይ ትንሽ አታፍርም? ከፈለክ ደግሞ የኔን ማየት ይችላል። አንቺ የለሽማ። ልጃችሁን ለልጃችን እንድትሰጡን ዝምድና ለመጠየቅ ነው የመጣ ነው። ለትዳርና ለምክር ቤት አባልነት ልናጫት አይደለም የመጣ ነው። እኔ ምን ልጠይቃለሁ እያልኩ ማታ እዚህ ልቤ ላይ ፍን የሚያደርገኝ ነገር አለ። ዘክረም ማፈን ስተነፍሽ ፍሪምቦ ተሳሶሳሶሲኝ ይባላል። ምንድነው ጋይስ? ምንድነው? ቆይ እስቲ ወይ ምንድነው? ስተነፍሽ ማይት ፍሪምቦ ተሳሶሳሶሲኝ ይባላል። አረ ግራ ነው ያጋባው። ከዚህ አሻንጉሊት ነው ስለማልችላት ቁጭ ይሄን ቪዲዮ የምትመለከቱት ትንሽ ልጆች ካላችሁ አትሽውዱ። በቃ እቺን አሻንጉሊትና 100 ኪሎ ጤፍ ምናምን ነገር ቢሏችሁ አትሽውዱ። በቃ 100 ኪሎ ጤፍ በሉ አትጨርሰው ራሱ ከቺኒ ከመሰለች አሻንጉሊት ብዙ ሰዎችን ያይል በጣም ነው የምናደዱ። ምን አገባችሁ እንችላላችሁ ግን አለ አይደል በጣም የሚያናዱ። አስበው እስቲ የሆነች ነገር የሆነች አሻንጉሊት ተሰጧቸውና ከዛ በኋላ ያ ታምሩ ምናምን ያ እስቲ ምናምን ከዛ በኋላ ወዲያው ደግሞ ይሄ 100 ኪሎ ጤፍ ምናምን ከዚህና ከዚህ ይሻላል። ልጁ ከነካው የሚመርጠው አሻንጉሊት ይወዳሉ። የአንዳንድ ልጆች አሁን ይቺ ራሱ እንትኑ ነው። ቤት ውስጥ ለማየና ለማየ ዘይት ሲገዛችሁ ታውቂያለሽ? ዋጋ ጨመረ ምናምን ሲሉ ሰምተሽ ታውቂያለሽ? ዘይት በጣም እንደተወደደ ታውቂያለሽ? በቃ አሻንጉሊት ነው እንትልች አይደል? ኑሮም ተወዷል። ስለዚህ እኛ ለቤታችሁ ለዳንስ ለአባትሽ ለእህቶችሽ ላንቺ 25 ሊትር ዘይት ገዝተንላችኋል። እዚህ 25 ሊትር ዘይት ይዘሽ ብትሄጂ ይሻልሻል ወይ ደግሞ ይሄን አሻንጉሊት ይዘሽ ብትሄጂ? እባክህ ፈጣሪ እባክህ እንዴ አሪፍ ከቤትም ሶስት መክሬ ዘመረጠች አንበሳ አረካሽ ወላሂ ዋ እትትዬን እትትዬ ምንድነው የምትፈልጊው? ጮክ ብለሽ ንገሪኝ። ጮክ በያ ጎ እናንቺ ልጅ ነው የሚያስፈልግ ይጂ ጣት ተከታተልዛች የእናችንም ጉልበት እስምና ተነጩ ፈረስ ላይ ተው ቀጭኑ ተረጋጋ። ቀጭኑ ረቁት መሽት ታርቆ ነው እንዴ ጨራሽ ለምዘላላልን በቁ ወይ ወድ እሺ። ለማንኛውም ጋይስ እንግዲህ ዛሬ ቪዲዮአችን ይሄን ይመስል ነበር። በሌላ ባበደ ቪዲዮ እስከምንመለስ ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቆዩን። በሌላ ባበደ ቪዲዮ እንመጣለን። በሌላ ባበደ ሪአክሽኖች ቅድምም እንዳልኳችሁ እንሰራበት የምትፈልጉት በቃ ሪአክሽን እንድሰራበት የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ፣ ይሰራበታል። የዛሬው ቪዲዮአችን ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ፒስ። እንግሊዝኛ ትችላለህ? ዋት ኢዝ ዚስ? እሺ ማይ ኔም ኢዝ